እህትን የምታስደነግጥ ወንድሜን የምታስደነግጥ ሰዎቹ እንዲፈሩኝ የምታደርግ ከየት የመጣና አንተ ብላችሁ ጠይቁ። ሌሎችም ጨምሩ። ብዙ አሉ ብዙ ነገሮች። እንምጣ ወደ አስራት በኩራት አደሌቦ ናት። ሰደም አደሌቦ ብለሽ እንደውም ፈጣሪ መስረቅ ጀመርሽ። እሷንም ጻፋት እዛ ጋር በትክክል የእግዚአብሔርን ገንዘብ ለእግዚአብሔር የማንሰጠው ሰዎች እንጻፍ እዛ ጋር አደሌቦ ናት። ምን ብለህ ነው ለፈጠረ አምላክን የምጽዋት ላብ ማን ነው? እጅ ለሰጠኝ አምላክ አይን ለሰጠኝ አምላክ አይምሩ ለሰጠኝ አምላኬ ለፈጣሪ እንዴት ነው እኔ ምጽዋትም ማላወጣ እጅ ማንሻም ማልሰጠው ምጽዋትም ማልከፍልለት ኪት የመጣን አንተ ምትከልክለኝ ከምን ወገነ ኪትስ የመጣና ኪተገር እንግዳ ነብራችሁ ጠይቁ። መቤት መስከሬና ጠይቁ። በጣም ይሄ ደግሞ ከፍተኛ ችግር ያለው አንዱ ይሄ ነው። ሰዎችንና እግዚአብሔርን ያራረቀ ያለ አንዱ ይሄ ነው። ነሞታ ፊዋቀዩ ከንገርገር ፈጊሰ ጅሩ አደሌቦራ አደሰሰቱዳ አው ኦቦሌቦ አደሰሰቱ ጋፈዳ ከሰራቲ ከንፍቴዳ ማሊፉ መኮቲን ገርገር ነባስታ ስንገውን አንጀታ ቦሎ የዱፉ ተነ ተገርሲስቴ ከነዮም ጉታ አንጀታ ማሊፉ ከስኮት ጅራጋ ፈዳ እዚህ ላይ በቀናል። ስለዚህ ጉዳይ ከነገ ጀምሮ የሁላችሁም የቤት ስራ ነው። እሺ አባት የሚሰጥ ትእዛዝ ተቀበሉ። ትእዛዙ የኔ አይደለም እግዚአብሔር ነው። እኔ ዝብሁ ለራሴ የምታረጉኝ የሚሰሩልኝ አንድም ስራ የለኝም። እኔ ለሱ ታዘዛለሁ፣ እሱ ያዘኝ ለእናንተ ሰጣለሁ። እናንተ ደግሞ ታዘዙ፣ ፈጽሙ። ልጆቼ ካለማይ ህይወት እንድትወጡ ፈልጋለሁ። ሁሌ ልብሳቸው አዋራ ላይ እንዳታጠቡ። የሰማችሁት ነው። የሮሁን እንደ ኡፈተ ከሰን ቢይረት የሚጭና ነምን ኡፈተ ቢይረት የሚጩ ዮሚዩ እንቁልቁላው ጀቹ ኡፈተች እንቁልቁላው ደደብኝ ሰነፉ ጀቹ አንሱ ከዛ ብድቅ አድርጉና አፈር ማለት ኃጢአት ነው። በነገራችን ላይ በዚሁ በህልም ጭቃ ከነካችሁ ኃጢአት እንዳለባችሁ ነው የሚናገረው። በህልም ማለት በህልም ጭቃ ከነካችሁ ሰውነታችሁ ጭቃ ከሆነ ጭቃ ውስጥ ከወደቃችሁ ልብሳችሁ ጭቃ ከነካ ጭቃ ኃጢአት ነው። የሰማችሁት ነው። ጭቡዳችሁ በኃጢአት ተጨማልቃችኋል፣ ተመለሱ ንስሐ ግቡ እንደማለት ነው መልእክቱ። በህልም ካያችሁ እንዳጋጣሚ ብዬ ነው። ህልምን ፈትቼ አላውቅም። እውነት ነው። አብጆሰን የከምቤው ጋዳ በዚህ በአጋጣሚ ልንገራችሁ። ስለዚህ ልብሳችሁን ከዛ አንስታችሁ የምትታጠቡበት ቦታ ላይ መዘፍዘፋ ውሰዱ፣ ጎማ ላይ አድርጉ። ስታጥቡ መሬት ላይ ጎንበስ ብላችሁ የጀርባ ህመም ነው የሚያመጣ፣ ያጎብጣል። ኃጢአት ሰውነታችንን ያጎብጣል፣ አንገታችንን እንድንደፋ ያደርጋል። በእግዚአብሔር ቤት ውስጥ በድፍረት እንዳንናገር ያደርገናል፣ ፈሪዎች ያደርገናል፣ ህልማችን እንዳናሳካ ያሰናክለናል ማለት ነው። ለምን? አፈር ላይ ነው ስናጥብ የነበረ ልብሳችን። በዛ ነው ስላልጸዳ ነው። ልብሱ ያልጸዳ ሰው ደግሞ ቀና ብሎ በሰው ፊት ለፊት መሄድ
አይሆንለትም፣ ያፍራል። namni uffanni isaa miicamne naxalaan isaa yoo dhoqqee qabaate uffanni isaa yoo biyyee qabaate nama keessa dhaabbatee deemuun isaa alfata, itti dhagahama jechuudha. namni maallaan jedha. kanaaf har'allee mana Waaqayyoo keessatti daffaarii taatanii sagalee Waaqayyoon akka hin dubbanne labbii keessan guutuudhaan onnee guutuudhaan akka isaaf hin dhaabbanne kan nu taasise gadi jennee biyyoo irratti wayaa miiccichaa jirra. kanaaf qanaan nibal እግዚአብሔር ሁላችን ቀና ያደርገን የሚመናን እንደ keenya ሁሉ አቀቡን ወደ አስራት በኩራት ልምጣላችሁ። ጥያቄያችሁ ግን እየተመለሰላችሁ ነው ወይስ ብዬ ነው ማወራ? ጋፍን ኬሰን ስኒ ዴቢያ ጅራ ሞጨል ጅሪና ሳጅራ እሱ ይመልስላችሁ። እንደ አባቶች ባልመክራችሁ እንደ አባቶች ባልገሰጻችሁ እንደ ጎረቤት ቢሆን መልእክት ለማድረስ ነው። የሰማችሁ ተጠቀሙ። ወደ አስራት በኩራት እንምጣ። እግዚአብሔር ከሰዎች እጅ ማንሻ ይፈልጋል። ምን ይፈልጋል? እጅ ማንሻ ከና በርባዳ ሰውና እግዚአብሔር መሃል ምን አለ? ድንበር አለ። የአዛዥና የታዛዥነት ህግ አለ። በፊትም ዕፀ በለስ ድንበር ነበረች። ዕፀ በለሷ ስለተቆረጠች ሌላ ድንበሮች አሉ። መስዋዕት አቅርብ፣ አስራት በኩራት አምጣ፣ ከ10 1 ስጠኝ ካለው ከእንስሳም ከእህልም የመጀመሪያ በኩሩን አንጣል። እንኳን እንስሳ ሰው እኮ ይሰጣል። የመጀመሪያ ልጅ ለእግዚአብሔር ነው የሚሰጠው። ይሄን ታውቃላችሁ? የመጀመሪያ ልጅ ለእግዚአብሔር ነው የሚሰጠው። እንኳን ገብስ እንኳን ስንዴ እንኳን ቢያቅላ ይቀር ሙታን ጀልከ በድላቴ ምን ዋቀዩ ትፍከና በኩራት ነው ስጀል ቀባት ይዋንት መጀመሪያ የተወለደ ልጅ ለእግዚአብሔር ቤት ነው የሚሰጠው። ያው እግዚአብሔር ስጥኔ ዘመኑ ያመጣ ባዳ አምልኮ ያውኑ ሰዎችም ጥሩ ወደ ኋላ ስለሰለጠኑ የተወለደ መጀመሪያ ልጁን ለባዳ ለጦንቃይ ቤት ነው የሚሰጡት ማለት ነገሩ ተገለበጠ እና በኩራቱ ለእግዚአብሔር ነው። በቃ ስላልሰጣችሁ ህጉ የተሻረ እንዳይመስላችሁ። እስንዋንን ከነኔፍ ሴሪ ዋን ዲገሚስን ትንፈካትን ሁሉም ሰው ስለሚበላ ጾም የቀረ እንዳይመስላችሁ። ህጉ አለ። ቅድም ብያለሁ እኮ ለአዳም የተናገረ ቃል እስከ ዛሬ አለች አይደል እንዴ? እየወለዱ እየተዋለዱ ነው። ይሄም የሱ ህግ ናት። በኩር ለኔ ስጡ፣ አቤልን ውሰዱ። አቤል መጀመሪያው የተወለደች በግ አንስቶ የመጀመሪያይቱ ቀንዶ ያልከረከረ ጸጉሩ ያላረረ እንከሌለ